በዛሬው ቪዲዮ የመንታ መንገድ ምዕራፍ 2ን ይቀርብ ያለው ሁላችሁም ስትጠብቁት የነበረው ቀን ደረሰ። ዛሬ በዚህ ቪዲዮ የመንታ መንገድ ምዕራፍ 2 እንዴት እንደሚጀምርና የሚከሰቱትን አስደንጋጭ ክስተቶች አንድ ባንድ አሳያችኋለሁ። ብዙ ሰው ታሪኩ አብቅቷል ብሎ ቢያስብም እውነቱ ግን ገና አሁን ታሪኩ ይጀምራል። ዛሬ በምናየው ታሪክ ውስጥ ካን የተባለ የሳሚት ሚስጥራዊ ልጅ መኖሪያ ቤቱን ሲቆጣጠሩ እናያለን። ሱምሩ የደበቀችውን ትልቅ ሚስጥር ወጥቶ ልጆቿ ፊታቸው ሲያዞሩባት እንመለከታለን። እና ከሁሉ በላይ ደግሞ ጂሃንና ኑ ቤተሰቡን ለማዳን የሚያደርጉትን የሞት ሽረት ትግል በዛሬው ትዕይንት የምንመለከት ይሆናል። ታሪኩ አላበቃም። ዛሬ የምዕራፍ 2 የመጀመሪያ ክፍል ሙሉ ታሪክ ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። የካን መምጣትና የመኖሪያ ቤቱ መነጠቅ። ካን በሳንሻላል ወንበር ላይ ተቀምጦ ጂሃንን ሲያሾፍበት። ምዕራፍ 2 የሚጀምረው በደስታ ሳይሆን በለቅሶ ነው። ካን ወደ መኖሪያ ቤቱ ገብቶ የሳሚት ኑዛዜ ውድቅ የሚያደርግ ሰነድ ያሳያል። ይህ ቤት የእኔ ነው ሲል ጂሃንንና መሊክን ከቤት ያባረራቸዋል። ዛሬ በምናየው ክፍል ካን እንዴት በቀላሉ ቤተሰቡን እንደሚበትን ነው እናም የምንቃኝ ይሆናል። በሌላ በኩል አስደንጋጭ ክስተት የሱምሩ መጋለጥ። ካን የሱምሩን የድሮ ሚስጥር ለልጆቿ ይነግራቸዋል። መሊክና ኑ እናታቸው ለገንዘብ ስትል ሌላ ሰው እንደገደለች ሲያውቁ የሚፈጠረው ድራማ ልብ ሰባሪ ነው። ሱምሩ ብቻዋን ስትቀር በዛሬው ትዕይንት የምንቃኝ ይሆናል። በመጨረሻም ጂሃንና ኑ ልዩነታቸውን ወደ ጎን ትተው ለአንድ ዓላማ ይቆማሉ። ካንን ለማሸነፍና ቤተሰባቸውን ለመመለስ አዲስ እቅድ ያወጣሉ። ዛሬ የሁለት ወንድማማቾች ጥምረት ሲጀምር እናያለን። ካን የሱምሩን የድሮ ሚስጥር ለልጆቹ ይነግራቸዋል። መሊክና ኑህ እናታቸው ለገንዘብ ስትል ሌላ ሰው እንደገደለች የሚሰሙበት ሰዓት ላይ እጅግ በጣም ደንግጠው ልክ ድሮ እንዳደረጉት እናታቸውን ከመመን ይልቅ በካን ሚስጥራዊ ስራና ፎቶዎች ይታለላሉ። አሁንም ቢሆን ይጠቅሙታል እና ይህ ነገር ሱምሩን ለዳግመኛዋ ጊዜ ይጎዳታል። በሌላ በኩል ካን የሚያደርገው ነገር እጅግ በጣም መጥፎ ነገር። በዚህም የተነሳ መሊክ ጂሃን ከሞት ለማዳን ስትል ካንን ለመግባት እስከ መስዋዕት እስከ መክፈል ድረስ ስትጓዝ እናያለን። ሱምሩ ልጆቿን መልሳ ለማግኘት የምታደርገው የመጨረሻ አደገኛ ሙከራ ወደ ታላቅ አደጋ ሲቀየር እንመለከታለን እና መጨረሻ ላይ ካን የደበቀው እውነተኛ ማንነቱ ተገልጦ መኖሪያ ቤቱ በደም ሲታጠብ የምንመለከት ይሆናል። ዛሬ የምዕራፍ 2 እውነተኛ ፍጻሜውን እናያለን። በሌላ በኩል ታሪካችን የሚጀምረው ከመቼውም ጊዜ በላይ በሚያሳዝን ትዕይንት ነው። መሊክና ጂሃን በእስር ቤት እንዳይገደል ካን ያቀረበላትን የጋብቻ ጥያቄ ተቀብላለች። ዛሬ በምናየው ክፍል መሊክ በፍርሃት እየተንቀጠቀጠች ለካን እሺ ስትል እናያለን። ነገር ግን ጂሃን በእስር ቤት ሆኖ ይህን ሲሰማ የሚፈጠረው ቁጣ መኖሪያ ቤቱን ሊያናጋው ይችላል። መሊክ ፍቅሯን ለጂሃን ሕይወት ስትል አሳልፋ ሰጠች። በሌላ በኩል ሱምሩ ሁሉንም ነገር እንደምታጣ አውቃለች። ልጆቿ ጠልተዋታል፣ ስሟ ጠፍቷል፣ ንብረቷ ተወስዷል። ዛሬ ሱምሩ አንድ ነገር ለማድረግ ትወስናለች፣ ካንን ማጥፋት። ሱምሩ ወደ ካን ቢሮ በመሄድ የሳሚትን እውነተኛ ኑዛዜ እንዲሰጣት ታስገድደዋለች። ነገር ግን በመሃል ኑህ ይደርሳል። ዛሬ በሱምሩና በካን መካከል የሚደረገው ትግል ውስጥ አንድ ሰው ክፉኛ ይቆስላል። ደሙ የፈሰሰው ማን ነው? የሱምሩ ወይስ የካን? ልክ ሰርጉ ሊፈጸም ጥቂት ደቂቃዎች ሲቀሩት ጂሃን በታላቅ ድል ይመጣል። ያ ሚስጥራዊ ሰው ይዞት የመጣው ማስረጃ ካን በሳሚት ላይ የፈጸመው ግድያ ያጋልጣል። ካን የሳሚት ልጅ ብቻ ሳይሆን የሳሚት ገዳይ መሆኑ ይረጋገጣል። ጂሃን መሊክን ከካን እጅ ፈልቅቆ ሲያወጣትና ካን በፖሊሶች ተይዞ ሲሄድ ትዕይንቱ ያስቃኛል። ተመልካቾች በቀጣይ ደግሞ ምዕራፍ 2 ምን ሊሆን ይችላል? ሀሳብ አስተያየታችሁን ኮሜንት ስፍራ ላይ አስቀምጡልኝ። እንዲተላለፍ የምትፈልጉ ሁላችሁም ምዕራፍ 2 ያላችሁ ኮሜንት ስፍራ ላይ ጻፉ፣ የምንልክ ይሆናል። በቅድሚያ ቪዲዮን ላይክ አድርጉት። አሁን ደግሞ የምዕራፍ 1ን አጨራረስ በጥቂቱ ቢሆን እናስታውሳለን። የመጀመሪያው ክፍል ጀምሮ እነሆና እንዲሁም መንትዮቹ ሁለቱም ሱምሩን ፍለጋ በአይታቸው የተነሳ ፎቶ ተሰጥቷቸው ወደ ኢስታንቡል ሲመጡ ነበር ትዕይንቱ የጀመረው። ሁላችሁም እንደምታውቁ እነሆ በመጨረሻ እናታቸውን አግኝተው አባታቸው ግን ወንጀለኛ በመሆን የተነሳ እሱን እስር ቤት ያስገቡት እንመለከታለን።
በምዕራፍ 2 ላይ ከሚፈጠሩ ክስተቶች መካከል የኢሳት ከእስር ቤት መውጣትና በቀሉን መጨመር፣ በሌላ በኩል ካንን ለማስገደል የሚያደርገውን ጥረት የምንመለከት ይሆናል። አዎ እደግመዋለሁ፣ ሀሊል ካንን ለማስገደል ሙከራ ያደርጋል። ሂክመት ከእስር ቤት ትወጣለች። ሱምሩ የልጅ ልጆችን ማየት ትችላለች። አዎ 3 የልጅ ልጆች አሏት። ከ3 የልጆቿ መካከል ውስጥ የመጀመሪያው የመሊክና እንዲሁም የጃሃን ልጅ ሲሆን በሌላ በኩል የሴቪላይና የኢሳትና የኢስማ። ግን በዚህ መካከል አንድ አስደንጋጭ ነገር ይፈጠርበታል። ይህም ደግሞ ጎንያሚን ትልቅ ስህተት ይሰራል። በሱ ስህተት የተነሳ ጃሃን ልጁን እስከ ማጣት ይደርሳል። ይህ ሁሉ በምዕራፍ 2 የሚጠፍ ይሆናል። እናንተ ብቻ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጉት። ምዕራፍ 2 የምናቀርብላችሁ ይሆናል። ትዕይንቱ እንዴት ነው? የምዕራፍ 2 ትዕይንቶች ዋና ዋና ክፍሎች ይህንን ይመስላሉ። በቀጣይ ደግሞ ክፍል 2 እንዲሁም ደግሞ ከሀ እስከ ፐ ከመጀመሪያው ትረካ እስከ መጨረሻው ትረካ የማቀርብላችሁ ነው። ሀሳብ አስተያየታችሁን ኮሜንት ስፍራው ላይ ታስቀምጡልኝ በታላቅ አክብሮት እጠይቃለሁ። ቪዲዮውን ላይክ አድርጉት፣ አበረታቱ። ሀሳባችሁን ኮሜንት ስፍራው ላይ እንድታስቀምጡልኝ ስል በታላቅ አክብሮት እጠይቃለሁ። እባካችሁ ሁላችሁም ተሳተፉ። ቻናሉንም ሰብስክራይብ አድርጉት። ይህ የእናንተ ቻናል ነውና። የዛሬው ትዕይንታችን እዚህ ጋር ይጠናቀቃል። ስለተከታተላችሁን ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቸር ሰንብቱ።